ረዥሙ ጨፈቃ። አንድ ቀን እንዲህ ሆነ። አንድ የአእምሮ ችግር ያለበት ነገር ግን በአለባበስና በአቋሙ ሙሉ ጤነኛ የሚመስል ሰው ረዥም ጨፈቃ ወይም እንጨት ከፍ አድርጎ በመያዝ ወደ አደባባይ ወጣ። የእንጨቱ ጫፍ ላይ አንድ አነስተኛ ወረቀት ተለጥፏል። ይሁን እንጂ ከርቀቱ የተነሳ በወረቀቱ ላይ ያለው ጽሑፍ እንኳንስ ሊነበብ ለመታየትም አዳጋች ነበር። ሦስት ሰዎች የዚህን ሰው ጉዳይ ለማወቅ ጓጉተው ሁኔታውን ቢከታተሉም ከሰውየው ምንም አይነት ፍንጭ ያጣሉ። ወደ ላይ ሲያንጋጡም ለማንበብ አልቻሉም። ስለዚህም መጨረሻውን እኔ ብለው ይከተሉት ጀመር። ሌሎች ሰዎችም ጉዳዩ ስቧቸው መቀላቀል ያዙ። አላፊ አግዳሚው እነዚህ ሰዎች ምን እያሉ ነው እያለ በጥያቄ ተናጠ። መልስ ግን አልነበረም። አንዱ አንዱን ሲከተል ሕዝቡ ጠርቀምቀም ሲል ጉዳዩ የአንድ ሰው መሆኑ ቀርቶ የብዙዎች መሰለ። የከተማው ባለሥልጣናት ጉዳዩን ለማጣራት ሲሞክሩ የሚከተለው ሕዝብ ግን ይነብገብ እያለ ይጮህ ጀመር። የሁሉም ሰው የልብ ጉጉት በረዥሙ ጨፈቃ የተለጠፈውና አርቆ የተሰቀለው ጽሑፍ የያዘው ምስጢር ላይ ነው። ባለሥልጣናቱ ሕዝቡን እንዲረጋጋ አስደርገው ጽሑፉ ይነበብ ዘንድ ጨፈቃው ወደ መሬት መጋደም እንዳለበት አስገነዘቡ። ስሜታዊው ሕዝብ ከዚያ የአእምሮ ሕመምተኛ እጅ ላይ ጨፈቃውን ነጥቆ አስፋልቱ ላይ አጋደሙ። ባለሥልጣናቱ የተጋደመውን ጨፈቃ ተከትለው ጫፉ ላይ ወደ ተለጠፈው ወረቀት ሲያመሩ ሕዝቡ ከኋላ ተከትሏቸው ነበር። የሁሉም ዓይን ወረቀቱ ላይ አፈጠ። ሁሉም ያነበቡት ጽሑፍ ግን የሚያስገርም ነበር። ወረቀቱ ላይ የተጻፈው ጽሑፍ ከይህ የዚህ እንጨት ጫፍ ነው የሚል ነበር። አንዳንድ ሰዎች የራሳቸውን ድብቅ አጀንዳ ይዘው የኢትዮጵያ ቤተ ክርስቲያን ሳይሆኑ መስለውና ራሳቸውን በራሳቸው አሰማርተው የማይገባቸውን ካባ ደርበው ቀሚስ አጥልቀው ቆብ ደፍተውና መስቀል ጨብጠው በራሳችን ቤተ መቅደስና አውደ ምሕረት እንዳሻቸው ሲናኙበት የሚመለከተው አካል ተገቢውን የእርምት እርምጃ ለመውሰድ ሲንቀሳቀስ የምንከላከል የዋህን ካለን አጠናው ተጋድሞ ጽሑፉ እስኪነበብ መጠበቅ የለብንም። በተሰጠን ሰብጋዊ አእምሮ ተጠቅመን አቅጣጫችንንና አስላለፋችንን ልናስተካክል ይገባል። የሰይጣን ወቅታዊ የማሰናከያ ስልት በጥቂት የሰው ኃይል በርካታ ምዕመናንን ከእውነተኛው መስመር ማስወጣት ነው። ሰይጣን እያንዳንዱ ሰው በተናጠል ከመዋጋት ይልቅ በቅድሚያ አንድን ሰው ስሙ ጎልቶ እንዲታይና ያንን ሰው ብዙዎች እንዲያጅቡት፣ እንዲከተሉትና እንዲያመልኩት ያደርጋል። ከዚህ በኋላ ያንን አንዱን ሰው በማስናከያው ሰብሮ ሲጥለው በስሜት የተደገፉት ሁሉ አብረውት ይወድቃሉ ማለት ነው። ስለዚህ በሃይማኖት ጉዞአችን ወቅት ከስሜታዊነትና ሰውን ከማምለክ መቆጠብ ብልህነት ነው።